ታሪክን የቀየረው ሕፃን የተወለደው በቤተ መንግሥት አልነበረም። የወለደችውም በነጭ አንሶላ ላይ አይደለም። በቄሳር አውግስጦስ ትእዛዝ መላው ዓለም በወታደር ጫማ ስር በሚጨቆንበት በዚያ የጨለማ ዘመን አንዲት ወጣት ነፍሰ ጡር ሴት በጭንቅና በምጥ በቤትልሔም ጎዳናዎች ላይ ትንከራተት ነበር። በሮች ሁሉ ተዘግተዋል። ምድሪቱ እንግዳባን አልተቀበለችም። ሰማይ ግን ዝግጅቱን ጨርሶ ነበር። ዛሬ ዓለምን ያናወተውን ያንን ምስጢራዊ ሌሊት እናያለን። መንገዱ ወደፊት ተዘርግቶ ነበር። በእያንዳንዱ እርምጃ አቧራው ቀስ ብሎ ይነሳ ነበር። አሸዋው በደከሙ እግሮች ላይ ተጣበቀ። አየሩ ቀዝቃዛ፣ ጉዞ ግን ረጅም ነበር። ማርያም በጥንቃቄ ትራመድ ነበር። ዮሴፍ አብሯት ይጓዝ ነበር። መንገዳቸው በተራሮችና በሸለቆዎች መካከል በጸጥተኛ ከዋክብት በተሞላ ሰፊ ሰማይ ስር ነበር። ደክሞህ ነገር ግን ጉዞህን ቀጥለህ ታውቃለህ? መጣ። ማርያም በተደጋጋሚ ታርፍ ነበር። ዮሴፍ መንገዱን ይመለከት ነበር። አላጉረመረሙም፣ አልተጣደፉም። በማርያም ውስጥ ያለው ቃል ኪዳን አሁን በጣም ቀርቦ ነበር። በመጨረሻም መብራቶችም ትንሽ ከተማ የተጨናነቀች እረፍት የሌላት። ሰዎች በፍጥነት ይንቀሳቀሱ ነበር። በሮች ይከፈቱና ይዘጉ ነበር። የሰዎች ድምፅ መንገዱን ሞልቶት ነበር። መንገደኞች በሁሉም ቦታ ነበሩ። ዮሴፍ ለማረፍ ቦታ ፈለገ። ሞቃት ክፍል፣ ጸጥ ያለ ጥግ። ነገር ግን በሮች ሁሉ ተይዘው ነበር። ቦታ አልነበረም፣ ክፍል አልነበረም። ማንም ቦታ ቢከለክል። ሌሊቱ ገፋ። ከዋክብት በከተማዋ ላይ በደንብ ያበሩ ነበር። ነፋሱ ይነፍስ ነበር። ከዚያም መጠለያ አገኙ። ቤት አይደለም፣ የእንግዳ ማረፊያ አይደለም፣ የከብቶች በረት ነው። ጸጥ ያለ ነበር። ዝቅ ያለ ቦታ ነበር፣ ግን በቂ ነበር። ማርያም ጋደም አለች። ሰዓቱ ደርሶ ነበር። ውጪ ያለው ዓለም ይህንን አላስተዋለም። መለከት አልተነፋም፣ ሕዝብ አልተሰበሰበም። ሰማይ ግን ይመለከት ነበር። አንድ ሕፃን ተወለደ። ትንሽ፣ ሞቃት። ማርያም አቀፈችው። ዮሴፍ በጥንቃቄ ጠቀለለው። የሕፃኑ ትንፋሽ ገር ነበር። እጆቹ በጣም ትንሽ ነበሩ። በንጹሕ ገለባ በተሞላ ግርግም ውስጥ አስተኙት። እግዚአብሔር ወደኛ ቀርቦ ነበር። በእንግዶች ማረፊያ ቦታ አልነበረም። በዓለም ላይ ግን ቦታ ነበር። በልብ ውስጥ ቦታ ነበር። ፍቅር በሞላበት በዚህ ቀላል ቦታ ውስጥ ተገኘ። አንዳንዴ ትልቁ ስጦታ የሚመጣው በጸጥታ ነው። እንስሳቱ አረፉ። ከዋክብት ጠጋ አሉ። ሕፃኑ በሰላም ተኝቶ ነበር። ወደፊት የሚሄደውን መንገድ ወይም የሚነካቸውን ሕይወቶች አያቅም ነበር። የተለየ ስሜት ተሰማት። ተስፋ ሕይወት አገኘ። ከከተማው ርቆ በሜዳ ላይ በተመሳሳይ ሰማይ ስር የሚመለከት ሰው ነበር። ሁሉንም ነገር የሚቀይር ዜና ሊሰሙ የተቃረቡ ሰዎች ነበሩ።